አባ አንተን ያለ ሁሉ ዳነ። የሞተ ልጅ ነው እንግዲህ ያዳኑት። ያረገዘችው ልጅ ሞቷልና መውጣት አለበት ተባለች። አጋጣሚው ይህን ነገር ለጎረቤቷ ስታወራት አረ በጭራሽ ማስወጣትም የለብሽም የጻዲቁ ጸበል አለኝ፣ የጻዲቁን ጸበል ጸሎት አድርገሽ ተማጽነሽ እሳቸውን ጸበሉን ጠጪ ተሳይ እና አንተም ባልየውም ራሱ ባለቤቷን ተሳል ምናምን ትለዋለች። አረ እንደው እንደዚህ ከሆነማ እኔማ አሳላለሁ ገደል የፈለገ ሩቅ ቦታ እንኳን ቢሆን ልጄ ከተወለደ አሽኮኮ አድርጌ ወደ እጃቸው ድረስ እሄዳለሁ እና ጻዲቁ አባቴ እንደዚህ ካደረጉልኝ ልጄን በሰላም ከተገላገለች ባለቤቴ ልጄን አሽኮኮ አድርጌው ገዳሙ ድረስ እሄዳለሁ አላት። ከዛ ያንን የሰጠች ጎረቤቲቱ የሰጠቻቸውን ጸበል ጠጣች ማለት ነው። ስትጠጣ ጽንሱ ተገላበጠ፣ ሞቷል የተባለው ማለት ነው። ጽንሱ ተገላብጦ 9 ወር ሲሞላ በስነ ስርዓት ወለደች። እዛ ህፃኑ አድርጎ አባትየው አሽኮኮ አድርጎ ደጃቸው ድረስ ሄዶ መሰከረ እና እልል ብላችሁ አመስግኑ። አለበት አባ አንተን ያለ